ስሜ ወይኑ አለሙ እባላለሁ። የአካል ጉዳተኛ አማር ማህሙድ ወላጅ እናት ነኝ። ልጄ 8 አመቱ ነው። የሲፒ ጉዳተኛ ነው። የሲፒ ጉዳተኛ ነው። ያው የሲፒ አይነቱ የተለያየ ነው። የኔ ልጅ ጉዳቱ በእጁ መብላት አይችልም፣ መቀመጥ አይችልም፣ መሄድ አይችልም። ምንም ነገር ሁሉም ነገር በኔ ይገዛ ነው ያለው። አንድም ነገር ማድረግ አይችልም። አሁን ግን ያለው እዝነት ነው። ታስበኝ ነገር ደግሞ እሱ ነው። እዝነት አሁን ላይ በጣም ከባድ ነገር ውስጥ ነው ያለው። ቤት እንኳን ሊኖረው የሚገባ እዝነት ክራይ ቤት ውስጥ ሆኖ እንኳን ክራይ ቤቱ እንኳን ልቀቁ ነው የተባለው። ይሄ ከባድ ነገር ነው። ለኛም ለወላጆቹም ለልጆቹም በጣም ከባድ ነው። ማለት መንግስትም እኮ ያወጣው ስትራቴጂ በየአመቱ የትምህርት ጊዜ ሲደርስ እኮ የትምህርት የደረሱ ልጆች ቤት መቀመጥ የለባቸውም እያለ ሲፒ ልጆች ግን ተለይተው ቤት እየተቀመጡ ነው። የሲፒ ጉዳተኛ የሌላ ጉዳተኛ ያልሆነ ልጅ በ4 አመቱ ትምህርት ቤት እየገባ የኛ ልጆች ግን 30 አመት ስንት አመታቸው ሆኖ ቤት ውስጥ ናቸው። ትምህርት ቤት የሚባል ነገር የለም። ለኔ እዝነት እኔ ትምህርት ቤት ነው ብዬ ነው ማስበው። በጣም የሚከፋኝ ነገር እሱ ነው። ጉዳቱ እኮ ካላህ ነው የተሰጠን ነገር ማለት ነው። እኔ በጉዳቱ አላህ ለምን ሰጠኝ ብዬ አልቀሽም አላቅም። ምክንያቱም በዱንያም ባሄራም ለእድለኝነትም ተመርጬ ሊሆን ይችላል። ለሁለቱም ሀገር ጥቅምም ሊኖረው ይችላል። ግን እኔ እንደ ወላጅ ለልጄ ብዙ የሚያስፈልገው ነገር እያለ ማላደርግለት ብዙ ነገር አለ። ሐኪም እንኳን አዞኝ ግዴታ አድርጊለት ያለኝ ነገር ያላደረኩለት ብዙ ነገር አለ። መንግስት እኔ ለምን ለይቶ እነዚህ ልጆች እንደተዋቸው ራሱ አላቅም። በቃ በ35 አመታቸው እድሜ ልካቸው ቤት የሚቀመጡበት ምክንያት ምንድነው? እንደው ቢችል የሚመለከተው መንግስትም ጠቅላይ ሚኒስትራችንም ክብርት አዳነች አቤቤም የጤና ሚኒስትርም ሁሉንም የኛ ልጆች መጥቶ አይቶ እነዚህ ልጆች የተገለሉበት ምክንያት ትምህርት ቤት የማይኖሩበት ምክንያት ምን እንደሆነ ራሱ እዝነት እንደው ቢችሉ ቢመጡና ይሄን ነገር በደንብ ቢያስረዱን ራሱ ደስ ይለኛል። ወላጆች ደግሞ ይሄን የምትመለከቱ ወላጆች ደግሞ ልጆቻችሁ እኮ የግል ወላጅ እኮ የመንግስት ልጁን ማስተማር አስጠልቶት ስንት የመንግስት እድል እያለ የግል ትምህርት ቤት ይመርጣል አይደል? ብዙ ለልጁ የተሻለ ነገር ያስባል። እኛ ግን እንደ ኢትዮጵያ እዝነት ብቻ ነው ለሲፒ ልጅ ያለው። ትምህርት ቤት የሚባል ነገር የለም። ይሄን ከተዘጋ ግን ሌላ ብራንች የለንም፣ አማራጭ የለንም። እኔ ለልጅ ሌላ ትምህርት ቤት የለውም። በቃ እዝነት ቢዘጋ ይሄን ቦታ እንደ አማራጭ እንደ ሌሎች ወላጆች ልጅን ይሄን ቦታ ማስገባት አለብኝ፣ ይሄን አልተመቸኝም ብዬ የምለው ነገር ምንም ነገር የለም። ያንን መንግስት ረስቷቸውም ይሁን ምንም ዘይባ ደግሞ አላህ ይስጣት ይሄን ነገር ከፍታለች። መንግስት እስከዛሬ ቦታ ካልሰጠው እንኳን ሲፒ ምንድነው የሚል ነገር ዛሬ ላይ እንደመነሻ ህፃን በመሐመድ ከድር ስም ነው 43 ልጆች ዛሬ እዝነት ያሉት። በእኛ ደግሞ በ43 ልጆች ስም ደግሞ እኔ ትልቁ ፍላጎቴ መላ ኢትዮጵያ የሲፒ ህፃናቶች ትምህርት ቤት እንዲኖራቸው ነው። ሁሉንም እኛም ወላጆችም 43ቱም እዚህ እዝነት ውስጥ ያሉ ህፃናቶች በሙሉ ድምጽ ሆነው ለመላ ለሲፒ ልጆች ድምጽ ሆነው ትምህርት ቤት እንዲኖር ብራንች እንዲስፋፋ ሁሉም ነገር እንደሌላ ልጅ እንዲታሰቡ እፈልጋለሁ እኔ ማለት ነው። እና በጣም ከባድ ነገር ነው። እንደ ወላጅ ለኛ በጣም ከባድ ነው። አንድ ወላጅ ብቻውን የሚያደርገው ነገር አይደለም። በጣም የተለየ እንክብካቤ የሚፈልግ ልጅ ነው እኛ ይዘን ያለነው። እና የደረሰ ልጃችንን ደግሞ ቤት ማስቀመጥ አሁን እዝነት በጣም ከባድ ነው። ለኛ ብዙ ነገር ነው የፈጠረልኝ ያለው። ልጄ እኔ ጠዋት ካለበሰ ያለቅሳል ማለት ቶሎ ካላለበስኩት ወንድሞቹ ትምህርት ቤት ሲሄዱ በጣም ነው የሚያለቅሰው። እኔ ያን ነገሩ ሊቀማ አልፈልግም። ሁሌም ትምህርት ቤት ይሄዳለሁ ብሎ የሚያስበው ነገር ለውጥ አምጥቶ የተሻለ እንደ ሌሎች ትምህርት ቤት ሁሉንም አግዞ ልጆቹ የሚቀየሩ ልጆች ናቸው። በእኛ በአቅም ምክንያት ነው ይሄን አድርጎ እንባላለን፣ ግን በአቅም ምክንያት ልጆቹ እኛ መቀየር አልቻልንም። ያንን መንግስትም ህብረተሰብም አግዞ እዝነት ተዘግቶ ቤታቸው ይቀመጡ ሳይሆን የተሻለ ነገር ለውጥ አግኝተው በጤናቸው ይሄን ተሻሽለዋል ተብሎ ወደ ሌላ ትምህርት ቤት እንዲገቡ እንዲደረግ ነው እኔ ምኞቴ። ይሄን የምትመለከቱ ያው ማንኛውም አቅም ያላችሁ የዓለም ላይ ያላችሁ ሁሉንም ነው እኔ ጥሪ ማደርገው ማለት ነው። ማለት እዝነት ለነዚህ ልጆች ግንባታ ያስፈልጋቸዋል፣ እውነትም ያስፈልጋቸዋል። እኔ መጀመሪያውንም እኮ ተናግሬዋለሁ። ዛሬ እኔ ልጄ ጠዋት ካረፈደም ያለቅስ ልጄ በቃ ለኔ ትምህርት ቤት ነው ብያለሁ አይደል? ይሄን ነገር እንድትገነቡልን በግንባታው ላይ እንድትሳተፉልን። ያሳዝናል እኮ ልጆቻችሁ እኮ በሆነ ምክንያት እኮ ለአንድ ሳምንት ትምህርት ቤት ቀርቶ ቤት ይዋል ብትሉ እኮ የሚሰማችሁ ነገር አለ አይደል?
የኔ ልጅ ግን በቃ ጉዳቱ እኔ እንደተነገረኝ እድሜ ግን ካላህ ተስፋ አይቆረጥም። ይሄን ስም የሚቀየሩ ነገራቶች ይኖራሉ። ግን ይሄን በጣም የሚያሳዝን ነገር ነው። የምትችሉትን ማድረግ የምትችሉትን በሙሉ እዚህ እዝነት በሚያደርገው ግንባታ ላይ አሻራችሁን አሳርፉልን፣ እርዱን። ትምህርት ቤቱ በቃ ለኛ ትምህርት ቤት ነው አልኳችሁ። ሌላ እንደ ኢትዮጵያ እንኳን በቃ ትምህርት ቤት የለም፣ ሌላ ትምህርት ቤት የለንም። ይሄንን በምትችሉን አቅም ሁላችሁ እኔ ለልጄ ትምህርት ቤት ነው በቃ አግዙት፣ ትምህርት ቤት ይኑረው፣ ቦታ የተስተካከለ ነገር ይኑረው፣ ግንባታው ላይ ተሳተፉ፣ አሻራችሁ ላይ አሳልፉ። ሁላችሁ ለሚመለከታችሁ ሁሉ ነው እኔ ይሄን የምናገረው። በቃ ለልጄ በልጄ ስም ነው እየጠየኳችሁ ያሉ እንድትተባበሩ ነው።